ጥርሱን ሲቦርሽ ማስመለስ ለሚያስቸግረው ጓደኛችሁ ላኩለት ይሄን ቪዲዮ። ለማንኛውም እስኪ ከናንተ ውስጥ ጥርሱን ሲቦርሽ ማስመለስ የሚያስቸግረው ሰው ሐሳቡን በኮሜንት ስር ያጋራኝ። በተለይ ጥርሳችሁን ስትቦርሹ ማስመለስ የሚያስቸግራችሁ ሰዎች እነዚህን 3 መሰረታዊ መፍትሄዎች ተጠቀሟቸው። የመጀመሪያው የቡሩሻችሁ ከዚች እስከዚች ያለችው ሳይዝ አነስ ያለች ብትሆን ይመረጣል። ይሄ በሚሆንበት ጊዜ ላይ የሚያርፍበት ሰርፌስ አነስ ስለሚል ወደ ጉሮሯችሁ አካባቢ ላይ የመድረስ እድሉ ስለሚቀንስ የማስመለስ ሁኔታችሁን ይቀንስላችኋል። በሁለተኛነት የምትጠቀሙትን የጥርስ ሳሙና ብዛት በጣም መቀነስ ነው። እዚች ላይ የምታርፈው የጥርስ ሳሙና መጠኗ ከዱቤ ፍሬ ወይም ደግሞ ለቆሎነት የምንጠቀመው የሽምብራ ፍሬ መብለጥ የለበትም። እሷን በምታሳንሱበት ጊዜና እዚህ ላይ ቁጭ አድርጋችሁ እሷን ብቻ ስትጠቀሙ ወደ ጉሮሯችሁ አካባቢ ላይ ወደ ምላሳችሁ ጀርባ ስለማይሄድ እንዲሁ እንደ መፍትሄ ይሆናችኋል። በሶስተኛነት በምትቦርሹበት ጊዜ ላይ ጉሮሯችሁ አካባቢ ላይ አለመድረስ ወይም ደግሞ ከምላሳችሁ በስተጀርባ አለመንካት በተቻለ መጠን መለማመድ መቻል ወይም ደግሞ መልመድ መቻል አለባችሁ። መልመድ መቻል ሲባል እንዴት ጥርሳችሁ መቦረሽ እንዳለባችሁ፣ የጥርስ ሳሙና እንዴት መጠቀም እንዳለባችሁ፣ እንዴት ቶለሬት ማድረግ እንዳለባችሁ፣ እንደዚሁም ደግሞ በምትቦርሹበት ጊዜ ላይ የማስመለስ ስሜቱን እንዲቀንስላችሁ ራሳችሁን ማዘናጋት በጣም መሰረታዊ ነገር ነው። ይመቻችሁ።